ሰላም ተመልካቾቻችን፣ በዛሬው ቱቶሪያል እንዴት ላይትኒንግ ወይም የመብረቅ የሚመስል ኢፌክት እንዴት ቪዲዮአችን ላይ ኤዲት እንደምናደርግ በአፍተር ኢፌክት እናያለን። ስለዚህ ወደ ቱቶሪያሉ ስገባ መጀመሪያ ላይትኒንግ ብላችሁ እዚህ ጋር ሰርች ታደርጋላችሁ ኢፌክት ኤንድ ፕሪሴት ላይ። ይሄ ነገር አልመጣላችሁ የሚል ከሆነ ኢፌክት ኤንድ ፕሪሴትን ዊንዶ ላይ ማብራት ትችላላችሁ። ከዛ እዚህ ጋር ላይትኒንግ ብላችሁ ትጽፋላችሁ። እኔ እንደምጽፈው እንደዚህ ላይትኒንግ ትላላችሁ። ከዛ ቨርቲካል አለ፣ ሆሪዞንታል አለ፣ በቃ የተለያዩ ላይቲንጎች አሉ። ቨርቲካሉን አድ እናደርጋለን ወደ ስቴጁ ወደ ቪዲዮ እናደርጋለን። እዚህ ኮምፖዚሽን ላይ ነው የምንሰራው። ስለዚህ እዚህ ላይ ታደርጉታላችሁ። ከዛ አሁን ይሄ ፖይንቱን ይነግረናል። ከየት ፖይንት ወደ የት ፖይንት ኤዲት እንደምናደርግ ያሳየናል። የቨርቲካል ቪዲዮ የቨርቲካል ላይትኒንግ ይሄን ነው የሚመስለው። መጀመሪያ ምንድነው የምናደርገው? አሁን ይሄን ኤዲት አደረግን። ነገር ግን በጣም ብዙ ኦፕሽኖች አሉ። ለምሳሌ ከለሩን መቀየር ሊሆን ይችላል። እንትን ራሱ ብዙ እንዲሆን ነው ወይስ እንደዚህ አንድ ላይትኒንግ እንዲሆን ነው የምንፈልገው ምናምን፣ እነዚህን እንቀይራለን። የተለያዩ ዳይሬክሽን አለ፣ ስትራይክ አታክ አለ። በቃ የተለያዩ የላይትኒንግ ሞዶች አሉ። ይሄን ስናደርግ አሁን ይሄ የተለያየ ቦታ ነው በአንድ ላይ እንትን የሚያደርገው። የተለያዩ ላይትኒንጎች አሉ። ለምሳሌ በቃ በእነዚህን በራሳችሁ ታይፕ በምትፈልጉት እናንተ ቪዲዮአችሁ በሚፈልገው ታይፕ ኤዲት ማድረግ ትችላላችሁ። ይሄ ደግሞ ጀስት ሁሉም ቦታ እንትን የሚያደርግ ነው። አሁን እነዚህንም መሞከር ትችላላችሁ። ትንሽ ወደ ታች ላድርገው። አሁን በዚህ መሞከር ትችላላችሁ። ይሄ ጀስት ኖርማሉ ነው፣ ቨርቲካል ነው፣ ከላይ ወደ ታች ማለት ነው። ሌሎችም አሉ። ለምሳሌ ይሄንን ማድረግ እችላለሁ። እነዚህ ደግሞ ፖይንት አላቸው፣ መነሻና መድረሻ ፖይንትም አላቸው። እነሱን ኤዲት እያደረጋችሁ ቪዲዮአችሁ ላይ አድ እያደረጋችሁ መጠቀም ትችላላችሁ። አሁን ከነዚህ ውስጥ ደግሞ ለምሳሌ ከለር ምናምን ለመቀየር ከፈለኩኝ እቺ ነካለሁ። ያውን ከለሩን ትነካላችሁ እዚህ ላይ። ለምሳሌ ቀይ ላድርገው ወደ ቀላ እንዲል ነጣ እንዲልም ማድረግ ይቻላል። የተለያየ ሰማያዊም እንዲሆን ይቻላል። ላይቲንጉ የራሱ የሆነ ከለር እንዲኖረው ማድረግ ይቻላል በዚህ መንገድ። እዚህ ጋር የተለያዩ ኦፕሽኖች አሉ። ለምሳሌ እንትን ታይም ላይንም መጠቀም ትችላላችሁ። ኪ ፍሬም እያደረጋችሁ ከለሩን ከቀይ ወደ ነጭ ምናምን እንዲቀያየርም እነዚህ የሰዓት ምልክቶቹን እየነካችሁ መሞከር ትችላላችሁ። ሌላ ኦፕሽኖች አሉ። ለምሳሌ ከነዚህ ውስጥ ይሄኛውን ልምረጥ። ይሄ ጀስት ኢንቴንሲቲው ነው፣ በጣም ብዙ እንዲሆን በአንድ ጊዜ ወይስ ትንሽ እንዲሆን ምናምን ነው። አሁን ይሄ በጣም ነው የሚጨምረው ፓወሩን፣ በጣም ነው አደገኛ የሚሆነው እዚህ ጋር ሲደርስ። እንደዚህ ሲሆን ደግሞ ይለያያል፣ የራሳቸው ሙድ አላቸው ሁሉም። አሁን እንደዚህ ሲሆን የተለያየ ነው የሚሆነው። አሁን እነዚህን ኤዲት በማድረግ በቃ እናንተ በምትፈልጉ ቪዲዮአችሁ በሚያስፈልገው የከለር አይነት ወይም የላይቲንግ ሳይዝ ምናምን መጨመር ትችላላችሁ። እዚህ ጋር አሁን ይሄ በጣም ለማስፋት ነው፣ በጣም ደምቆ እንዲታይ። ከለሩንም መቀየር እችላለሁ። ለምሳሌ ቀይ ባደረገው ይኸው ቀይ ይሆናል ማለት ነው። አሁን ፕሌይ ስለው ይኸው ኢንቴንሲቲውንም መቀነስ እችላለሁ። በቃ እንደዚህ ሲሆን ሞር ቀይ እየሆነ ይሄዳል። በዚህ መንገድ መስራት ትችላላችሁ። ሰብስክራይብ እና ላይክ ብታደርጉ ደግሞ በጣም ነው ደስ የሚለኝ፣ እኔንም ያበረታታኛል። እንደዚህ አይነት ኢዚ የሆኑ ግን አድቫንስድ የሆኑ አፍተር ኢፌክት ቱቶሪያሎችን ሁል ጊዜ ይዤ ስለመጣ። ቻው።